ሰውየው ሊሰቀል ጥቂት ሰከንዶች ብቻ ቀርተውታል። በስቅላት መድረክ ላይም ቆሟል። ነገር ግን በፍርሃት ፋንታ ፊቱ ላይ ተንኮል የታከለበት ፈገግታ ይታይ ነበር። የመስቀያውን ማንሻ ሲሳብ ገመዱም በአንገቱ ላይ ጠበቀ። ሁሉም ሰው ታሪኩ እዚህ ላይ ያበቃ ብሎ አመነ። ነገር ግን ለሁሉም አስደንጋጭ በሆነ ሁኔታ ሰውየው አየር ላይ ሆኖ በድንገት ፈገግ አለ። ሰውነቱን እያሽከረከረ የጂምናስቲክ ትርኢት ሲያሳይ ተመልካቹ በጩኸት አስተጋባ። ገመዱን እንደ መወዝወዣ በመጠቀም በሕዝቡ ፊት ቀስ በቀስ እያለ መወዛወዝ ጀመረ። አንድ አዛውንት በድንጋጤ ራሳቸውን ስተው ወደቁ። ነገር ግን ይህ ድርጊት እንዲህ በዘፈቀደ የተደረገ አልነበረም። የሰዎችን ትኩረት ለመስረቅ ታቅዶ የተደረገ እንጂ። በዚህ ቅጽበት የእሱ የሌቦች ቡድን መላውን መንገድ እየዘረፉ ነበር። ጌጣጌጦች፣ ወርቆች፣ አልፎ ተርፎም የሴቶችን ትኩረት ሳይቀር ሁሉንም ነገር ዘረፉ። ምንም የተረፈ ነገር አልነበረም። ዘበኞቹ ጠመንጃቸውን አውጥተው ሊተኩሱ ሲሉ ከሰውየው ጓደኞች አንዱ ቢላዋውን ወረወረ። ቢላዋውን ገመዱን በትክክል በጠሰው። ሰውየው ወደ መሬት ወድቆ እየተንከባለለ ከጓደኞቹ አጠገብ ደረሰ። ጓደኞቹ ያለምንም ማመንታት ገመዱን ጎትተው በቅጽበት ይዘውት ተሰወሩ። አቧራው እንኳን ሳይረጋ አካባቢውን ለቀው ጠፉ።